ተሻግሮ የመጣባቸው ፋኖ እዛው የተወለደ እዛው ያደገ የነፍጠኛ ልጅ ምድሪቱም የነፍጠኛ ናት። ስለዚህ ምንም ይሄ ሚንጫጩትን ምናምን የሚሉትን ተው። ከዜሮ ተነስተው ዛሬ ሂሮ ሆነዋል። ይንጫጫል እንጂ የሚያመጣው ነገር የለም። ካሻው በኩልነት ይኖራል፣ ሰርቶ ይበላል። ሰርቆ ዘርፎ የለም። ምድሪቷ አብቅላ የምትሰጠውን ይሰራል። ከደከመ ያገኛል፣ ካልደከመ ደግሞ ባናቱ ላይ አረም ይበቅልበታል። ምቀኛ አይኑ የቀላ ይሄ ትክክል እንዲህ ይላሉ እንጂ ደግሞ በምድራችን ላይ አብልተን አጠጥተን ሳርቼ ለፍቼ የምበላው እንጂ የማንንም እካካም ቤቱን አንኳኩቼ ስጠኝ ብዬ የበላሁት የለም። ለፍቼ በላቤ ነው የበላሁት። ምድሪቱ ኢትዮጵያ ጫፍ እስከ ጫፍ የኢትዮጵያውያን እንጂ የአንዱ ቤተኛ የአንዱ ደግሞ እንትን የምትሆንበት ምክንያት የለም። ይህን በደንብ በደጋግማችሁ ስሙ። ላኩልኝ እንዲህ ለሚተብተው ላኩልኝ። የሚተብተው ላኩልኝ። ሁለተኛው ደግሞ ሌላው ምንድነው? መስጊድ ውስጥ የሚሰጥ ጽንፈኛ አረባዊነት፣ የዋሃቢ እስላም ጽንፈኛ ኢትዮጵያ ጠልነት። አሁን የእስልምና መጅሊሱን ቢሮ ተመልከቱት። የኢትዮጵያ ባንዲራ የሚባል የለውም። ምክንያቱም የኦሮሚያ ዋሃቢ እስላም ነው የተቆጣጠረው አሁን የያዘው ማለት ነው። ኢትዮጵያ ጠልነት፣ ኢትዮጵያን ባፋቸው ብቻ በውስጣቸው ግን ኢትዮጵያን በሸሪዓ የምትተዳደር እስላማዊት ሀገር እንደ ግብጽ፣ እንደ ሱዳን፣ እንደ የመን ለማድረግ ነው የሚጥረው። ስለዚህ የእስልምና እምነት ተከታዮችን ከመስጊድ ጀምሮ ኢትዮጵያ ጠል አድርገው ስላሳደጓቸው ይላሉ። ይሄ ደግሞ እኩል ያጫርሰናል እንጂ ኢትዮጵያን ጠልቶ ኢትዮጵያ ውስጥ መኖር አይቻልም። ሞት አንድ ነው፣ ለሁሉም አንድ ነው። ለሁሉም በሀገርህ ላይ ባሪያ ላይ ያደርግ፣ በሀገር ላይ ሀገርን እየጠላ አይኖርም። የጊዜ ሲደርስ አርጩሜው ይነሳል። የህዝቡ ሲሶ ለምን አይቀርም? ኢትዮጵያ ትከበራለች። ኢትዮጵያዊነቷን ታከብራለች፣ ትቀጥላለች ማለት ነው። ይሄ በዩቲዩብ ይሄ በሚዲያ ይሄ በሆያ ሆዬ የሚሆን ነገር የለም። ይሄ ልብ በሁላችሁም በኢትዮጵያውያን ውስጥ ሊገባ ይገባል። ዛሬ አማራን ያላገዘ ጉራጌን ያላገዘ አማራ፣ ዛሬ አማራን ያላገዘ ወላይታ፣ ከምባታ፣ ደቡብ፣ አፋር፣ ሶማሌ ነገ ይውጡታል፣ ይሰለቅጡታል። ኦሮሚያ ሀገር ትሁን የራሷ የባህር በር ይኑራት ያለው ለማ መገርሳ ማንን ውጦ ነው? ሶማሌን ውጦ፣ አፋርን ውጦ፣ አማራን ውጦ ነው ማድረግ የሚፈልገው። ህልማቸው ነው። ይህን መቅጨት የሁሉም ሰው ኃላፊነት ነው ማለት ነው። ስለዚህ የአማራን አማራ እንዴት እንርዳው? የአማራ ፋኖ ከ2013 ጀምሮ ደክመው ለክፈው የሚሰማቸው ሲያጡ ከዜሮ ተነስቶ ከቆመ ጠብቀኝ ዛሬ የሚሆኑት ነታል። ሞት አለ፣ አዎ። መፈናቀል አለ፣ አዎ። ግን እንደ በፊቱ አይደለም። ዛሬ ያንጫጫቸዋል። ፋኖ ይውጣ፣ አማራ ይውጣ፣ ምንትሴ ይውጣ ይላል። አይንህ ይውጣ። የት አባ ይወጣላል? ከእናት አባቱ መሬት የት አባቱ ነው የሚሄድልህ? አይንህ ውጣ፣ አንተ ውጣ። ወለጋ መጥተው እኛ ጋር እንደዚህ ሆነ። አንተ ከየት አባን የመጣኸው? ጉድጓድ ግባና ከየትም አልመጣም። ኢትዮጵያ የሁሉም ናት። እንኳን ኢትዮጵያ እዚህ ጀርመን መጥተህ እንደ ጀርመን አክት ታደርጋለህ። ሚኒሶታ ሄደህ በሚኒሶታ ህዝብ ተወዳድረህ አሜሪካ ምክር ቤት ለመግባት ትፈልጋለህ። ሰው ሀገር ተሰደህ ሀገርህ ግን ውጣ ከዚህ ትላለህ። አይን ይውጣ። ደደብ ምቀኛ፣ ሰርቶ መብላት ያቃተው ውዝፍ ብሎ ነገር የለም። ስለዚህ መብት አለን ብላችሁ ነው መነሳት ያለባችሁ። ይህ እሳት በሁላችሁም ልቦና ውስጥ እንዲገባ አድርጋል። የኦሮሞ ልጆች ደግሞ ተመለስ። ኢትዮጵያን የገነቡት አባቶች ናቸው። ኢትዮጵያን እንዲያደርጓት አባቶች ናቸው። ባርነትን ከኦሮሞ ላይ ያስቀሩት አፄ ምኒልክ ናቸው። ዛሬ አንተ አፍህን የምትከፍትባቸው ትቀሰፋለህ። የሚኒሊክ ተስፋው እግዚአብሔር ስለሆነ ነገርኩ። ትቀሰፋለህ። ሚኒሊክን መስደብ ያስቀስፋል። ሃጫሉ ሁንዴሳ በአጭር የተቀጨው የሚኒሊክ አምላክ ነው የደፋው። እነግርሃለሁ። የሚኒሊክ አምላክ ታላቁን ሰው ኢትዮጵያን ታላቅ ያደረገ ከኦሮሞ ጀግኖች ጋር ኢትዮጵያን የሰራ የመሰረተ ታላቁን ሰው አፉን ከፈተበት። ስንት መስራት የሚችል ሰው በአጭር ተቀጨ። እነግርሃለሁ። አፉን ከፈተ ደጋግሞ። የሸዋ ኦሮሞ ሆነ። ኦሮማይዝድ የሆነ አማራ ነው፣ ኦርቶዶክስ ነው ሃጫሉ ሁንዴሳ።
አፉን ከፈተ ወደድ ብሎ ኮንሰርቴን ኦኖጎች ስፖንሰር ያረጉኛል ብሎ በዛ በኩል ካልሄድኩ አላድግም ብሎ ታላቁ ሰው ዓለም የሚያከብራቸው አጼ ምኒልክ ላይ ተጸዳዳ ቀሰፈው እግዚአብሔር በቃ እናንተም ይሄው ነው የሚጠብቃችሁ እንደ ተንከራተት ትኖራለህ የኦሮሞ ወጣት አውኔት ነው ያለው በጅቡቲ እየቀደደው ነው ያለው እየተሰደደ በሶማሊያ በረሃ ነው ያለው ቪዲዮ ለቅላችኋል የኦሮሞ ወጣት አውኔት ነው ያለው የመን ነው ያለው ቤቱ ተቃጥሎ መጠለያው ተቃጥሎ በር ላይ መከራ እየበላ ነው የኦሮሞ ወጣት አውኔት ነው ያለው ሳውዲ አረቢያ ነው ያለው በረሃ ፍየል እየጠበቀ ፖሊስ መጣ አልመጣ ያለ ጉድጓድ ውስጥ ተደብቆ ነው ያለው የኦሮሞ ወጣት የት ነው ያለው ሊቢያ ነው ያለው የኦሮሞ ወጣት ነው ያለው ስደት ነው ያለው ለምን እርግማን በመድራቸው ላይ ክፉ ስለተሰራ ገና ከዚህ የባሰ ነገር ይጠብቃቸዋል እኔ ነብይ አይደለሁም እኔ ትንቢት አልናገርም ይሄ ይጠብቃችኋል በኦሮሚያ ምድር ላይ የፈሰሰው ደም ገና ኦሮሞን ደም ያስለቅሰዋል በኦሮሞ ምድር የፈሰሰው ደም በኦሮሚያ ምድር የሚበቅለውን እህል መርዝ ያደርገዋል በኦሮሞ ምድር ኩላሊት በሽታ በኦሮሞ ምድር ካንሰር ነቀርሳ እንደ ጉድ ይሆናል ይቀሰፋል የኦሮሞ ህዝብ ዝም